አዝሞትኩኝ ኢትዮጵያ ህዝብ እዚህ ጋር ገደሉኝ እዚህ ጋር ይሁን እንደምታዩ እዚህ ጋር አንድ አቀለኝ ሞትኩኝ የኢትዮጵያ ህዝብ እዚህ ጋር ሞትኩኝ አራት ወር ደረሰ እዚህ ጋር በሰራሁት ቪዲዮ በዚህ ቪዲዮ ምክንያት ለምን ወዳታለሁ ያልክ ቪዲዮ ምሰራው ምናምን ብሎ እዚህ ጋር በእጄ መንካት አልቻልኩም እኮ ኢትዮጵያ እኔ እኮ ወዳታለሁ እኮ ነው ያልኩት ግን እነሱ እዚህ ጋር ደበደቡኝ አራት ወር እባካችሁ ኢትዮጵያ ህዝብ ድረሱልኝ እኔ እየሞትኩ ነው አስፈራርተውኛል የዛሬው መጨረሻ ነው ከዛሬ በኋላ እንዲህ አይነት ቪዲዮ ዛሬ አልተነካም እንገላለን ብሎኛል የኢትዮጵያ ህዝብ አቃችሁ ለሚመለከት አካላት እሱልኝ እኔ የምሞቴ ነው ከሞትኩም ግን በዚች ልጅ ምክንያት እንደሆነ ያወቁ በእሷ ምክንያት ነው ከሞትኩም አይዟት ወንድ ልጅ አይሞትም በመቀጥቀጥ ወንድ ልጅ አይሞትም ግን ኢላማ አስመስለዋል ታውቃለህ አልሳቱም አንድ እንኳን እንዲ ሽል እንኳን አትለብያስ ይሁሉ እዚህ ሳቀባምሱ ወረስማ ተቀጥቅጦ መጥቶ የኛ ልጅ ያለ ራሱ እንደዚህ ተቀጥቅጠን ቤት ስንሄድ ይቀጠቅጡናል ድጋሚ አረ ደስ አይልም ምን ይመስላል ሰላም እንዴት ናችሁ ውድ የቲአር ቤተሰቦቻችን እኛ በጣም ሰላም ነን እንዴት ናችሁ እንዴት ነበረ ቆይታ ምናምን ጊዜ ሁሉ ሰላም ነው ወይ ዛሬ እንግዲህ ቀናችንን ጠብቀን መተናል አሪፍ ቪዲዮዎች ይኖራሉ ብለን ተስፋ እናደርጋለን እንግዲህ ቪዲዮቻችንን አብረን ያያየን ሪአክት እናደርጋለን በመጀመሪያ ግን የደወል ምልክቱን በመንካት ቤተሰብ ያሉናችሁ ቤተሰብ ሰብስክራይብ አድርጉ እንግዲህ ሁላችሁም እንወዳችኋለን ወደ ቪዲዮ የቢኒ ዳና እህት ነሽ እሱም ዳና ቤተሰብ ነው የመቼ ቪዲዮ ነው ይሄ በስማ አሁን ቢኒ ዳና አሜሪካ ነው ያለው አዋሳ ላይ የሬዲዮ እንደዚህ ቀልዶች በማቅረብ ነው አይደል ቢኒ ራሱ ዝነኛ ሆነ አዎ እንደዛ ነው ዳና ኮኔክሽን ማናት ጋይስ ኮሜዲ ሬዲዮ ድርሹነት በጣም ይቀለዳል በጣም ይሳቃል ድርሹነት ኮሜዲያን መሆን እኮ እዚህ ሀገር ላይ በጣም አስቸጋሪ ሳይፉ በጣም ፉንጋ ነው አረ ፉንጋ ገኔ መባሰ ሚስቱ በጣም ቆንጆ ነው እውነት ነው መጣጨቃጭቃ አይነት ብዙ ጊዜ እሱ ሲናገር አንቺ በቃ ሳቅሽን መቆጣጠር ሁሉ አትችይም እና ሳቅሽን የሚወደው ሁሉ እንዳለ የሚጠላው ሰው አጋጥሞሻል እኔ እንደዚህ ያለ እስካሁን ያው አስተያየት ቀንሱ ሳቅ በጣም የሚቀልድ ልጅ የሆነ የሁለተኛ አመት የሬዲዮ ፕሮግራማችንን እያቀረብን ያለ አንድ አድማጭ ደወለ አድማጫችን ከየት ነው ምናምን ስል ከቦንጋ ነው የምደውለው ምናምን አለ ደስ ይላል ትሰማናለህ ምናምን አልኩት እኔ ሰማችኋለሁ ግን በጣም ይገርመኛል ሁሌ ምናምን አለ እንዴት ምናምን ስንለው በዚህ ኑሮ አራት መስለም እንዴት እንደዚህ ይሳቃል የድርሻዬ ዳና ሳቅ የመንግስት እጅ አለበት ምናምን ይመችሽ ግን አትመስልም እስኪ ኢማጂን ይሳቃል በጣም እችኛዋ አንድ አይነት ናቸው ይዋት እስቲ ጋር ኖ አትመስልም ሜካፕ ይላል ሜካፕ አረ ጭንቅላትሽን እንዳንነቂው አሬ ነገር ሲጨንቅ አረ ላጠችው አረ ሄደ ሌላ ሴትዮ ጸጉር የሚላትም ይሄን ጸጉር ነው በዚህ የተሸፈነችው አረ ታቆረች እንዴ ምንድነው ይወት ጡት የሚላት ኖ አይደለም ኔክስት ስስትምህ መከራይ ግንጥል ጌጤ አበባይ የምድር ላይ ጸጋ ጭንቄ
እኔ ባይዘው አልደግፍም። ይቅርታ ባይሆን እመርጣለሁ። እንደዚህ አይነት ነገር ባይሆን እመርጣለሁ። ለልጁ እኮ አሪፍ ነው። ቤተሰቦቻቸውም እኮ ጥሩ ነገር አስበው ነው። እንዴት ላውራ ተወጣኸው ያን መከራ ብቻ እደግ ኤልሳዳይ ወግህል። ይሄ የግል አስተያየቴ ነው። ቤተሰቦቻችን እኔ ለምሳሌ እዛ ትምህርት ቤት ልጅ ብዙ ተማሪዎች ይኖራሉ። በዙ በድህነት ውስጥ ያሉ አይደለም እንደዚህ ኬክ ምናምን ለመቁረስ ቀርቶ ብዙ ነገር እንትን ለማቀሳሰር ፈልጌ አይደለም፣ እያቀሳሰርኩ አይደለም። ግን ተረዱ ብዙ የተቸገረ ልጆች ምናምን ይኖራሉ እዛ ትምህርት ቤት ውስጥና ይሄን ደስታ ሲያዩ ለምሳሌ እናት አባት የሌላቸው ይኖራሉና ፊውሽ ያደርጉታል። ህጻናት ናቸው ማገናዘብ ምናምን ስለማይችሉ ይሄን ነገር ሊያስቡ ይችላሉ። ግን የተደረገበት መንገድ ፖዚቲቭሊ አሪፍ ነው። እኔም ደግሞ ፖዚቲቭሊ ነው ያሰብኩት። ፖዚቲቭሊ አስብ ቢሆነው ጥሩ ነው። ግን ትንሽ ደግሞ ለሌሎቹ ሞራል ሲባል ባይሆን ትምህርት ቤት አካባቢ ላይ ባይከበር ላለው ማለት ነው። ምን ይላል? ሃትሪክ እንጠብቅ ወይ በልልኝ። የዚህ ልጅ ጥያቄ ባይዘው በጣም ነው የሚመቹኝ። ፍጥጥ ያሉ ምንም የማይሰማ ጥያቄ ነው የሚጠይቀው። ሀዩቲ ምን አላት የሆነ ጊዜ እሙሙ ታሰጠኝ ነው አልፌዋለሁ ብሏል። እና ፍጣጣ ነው የሚጠይቀው። እስኪ አባቴ የምትባባለው ልጅ ምን ብሎ ይጠይቃታል? ሃትሪክ እንጠብቅ ወይ ምን ማለት ነው? አይ ቲንክ ሁለት ጊዜ ቲክቶክ ላይ በሪሌሽንሺፕ ወጥተሻል። ሶስተኛ እንጠብቅ ወይ? ሶስተኛ አባ እንጠብቅ ወይ? አራሾኔ ሶስተኛ አባ እንጠብቅ ወይ? አጠብቁ ለምን? የለም እሺ ዩ ቲንክ በዚህ ይሄ ክሊር ለማድረግ ማለት ነው ሶሻል ሚዲያ ላይ መውጣቱ የተጋነነ ማለት ነው። ሶሻል ሚዲያ ላይ መውጣቱ ይመስልሻል እንደዚህ ወከባ እየፈጠረ ያለ አይደል? ስለዚህ የፍቅር አጋር ሶሻል ሚዲያ ላይ መውጣት የለበትም ብለሽ ታምኛለሽ? እኔ አላምንም። እኔ አላምንም አይደል? ለምሳሌ እኔ ፍቅር ላይ ምናምን የምሰራው አላለችም። ያው የሚያወራው ነው ማለት ነው። እንደዛ ስለሆነ ነው በጣም የተጋነነው እና ሰው ኤክስፔክት ያደርጋል ምን አይነት ሰው ነው ምናምን ነገር። ከዚህ በኋላ ግን ሶስተኛው ነው አታዩት። በድብቅ ሰርግ ቴንክ ዩ ቪዲዮ ብቻ ነው የምታረገው ሰርግ ላይ ጀርባ የምር ተሰምቷታል። ሜሎስ ከአንድ ጊዜ ቲቪ ላይ አባቴ እናቴ ወይኔ ልቡ ምናምን ሲባባሉ የነበሩት ልጆች ናቸው። ግን ያው እንግዲህ እንደዛ ነው ያጋጥማልና የሚገርም ሰው አንድ ስልክ ጥሪ ይደርሰኛል ከጓደኛዬ አባሳት ሰው ይላል መጣ ዴቭ አፍጥነው ድረስልን ይለኛል። ምን ሆነ ነው ስለው የሆነ ገንዘብ አግኝተን ይዘነው ለመውጣት ከበደን አለኝ ማለት ነው። ምን አይነት ገንዘብ በኪሴ ይዞ አጥጣ ምን አይነት ገንዘብ ነው? እባክህ አፍጥነውና ነድተው ድረስልን ይለኛል። ከዛ በ10 ደቂቃ ውስጥ በክራውድ ውስጥ ያው ከልጅነቴ ጀምሮ ሚድ ክላስ ፋሚሊ ላይ ስለተወለድኩኝ መኪና ማሽከርከር በጣም ከልጅነቴ ጀምሮ ስለተዋሃደኝ ጀሞ ፋይናሊ የሚለኝ ስሙ ራሱ ቤቢ ድራይቨር ነው። አሁን እንትን የሚሸጠው ጫማ ቦንዳ ጫማ እና በጣም ጎበዝ ነኝና በቃ ብቻ በፍጥነት ደረስኩላቸው። ሲደርስ ከነሱ መኪና ላይ አውርደው እኔ መኪና ላይ የጫኑት ገንዘብ ብነግራችሁ የህንድ ፊልም ነው የሚመስላችሁ። ገንዘቡ ከየት መጣ አላውቅም። ሊትራሊ ግን ያንን ገንዘብ በምንም አይነት ምክንያት አይን አድርገውት አይደለም ያወጣሉ። አንድ ማዳበሪያ እኔ መኪና ላይ ይጫናል። ሲጫን መኪናው ዘጭ ይላል። ምንድነው እላቸዋለሁ። ሁለተኛ ማዳበሪያ ያወጣል። ከኋላ ትራንክ አልዘጋም ሲላቸው ከኋላ መቀመጫ ላይ ሲጭኑታል። ሙሉ መቀመጫው ይሞላል። ዘጭ ይላል መኪናው። እንዴ አይበቃም እንዴ? ምንድነው ስለ ብር ነው። ከዛ በፌስታልና በቦርሳዎች የአገር ብር ልነግርሽ አልችልም። ላይፍ ሁለተኛው ፌዝ ሲጀምር ነው። የመጀመሪያው ፌዝ በሱስ ያሳለፍኩት ነው። ሁለተኛው ፌዝ ደግሞ ቀለል አድርጌ ነገሩን ላለማርዘም፣ ሁለተኛው ፌዝ ደግሞ ይሄኛውን ላይፍ ጋንግስተር ላይፍ እንዴት እንደጀመርኩት ነው የምነግርሽና ሙሉ መኪና ገንዘብ ተጫነልኝ ብቻዬን። እኔ ብር ማቀው 1000 ብር 2000 ብር 3000 ብር በዛን ጊዜ በጣም ቫልዩ ነበረው ብሩ። ያሁኑ ብር እኔ በህይወት ዘመኔ አይቼውም አላውቅም። ከዛ ንዳው በቃ ውጣ አምልጥ ውጥ ንዳው አሉ። የት እንደምነዳው አላውቅም። ሊትራሊ እጅና እግሬ ይንቀጠቀጣል። ከዛ
ተነስቼ ብቻ በአየር ላይ ነዳሁት። ከዛ የምሄድበትን እራሱ አላውቅም። የት ልሂድ? ያን ሁሉ ብር ይዤ የት ልቁም? የድሮ ጀማ ልሂድ? ቤቴ ልሂድ? ምክንያቱም ባለቤቴም አትቀበለውም እንዲህ አይነት እንትን ያስደነግጣል። እና በቃ የምሄድበት ቦታ ሳጣ ፋይናሊ ቤት ሄድኩኝ። በቃ ያንተ ይበቃኛል፣ በቃ ከዚህ በኋላ አላቀርብላችሁም። ይወስ እንዴ ያደክማል፣ እግዚአብሔርን ያደክማል። በቃ የሆነ ልጅ ሆነ የምትሰክሰው ሳክስ ምናምን ህፃናት ሰብስበ ምናምን እኛ ቲቪ ያለን እኮ ምናምን ስታፍ ኧረ በጣም ተወን። በዚህ እድሜያችን ፍቅርን የመሰለ ነገር ግን አለ ምናቴ በዚቻ ፍቅርን የመሰለ ነገር ይሄ ፊት ግን አይቼዋለሁ። የሆነ የአዶናይን ታሪክ ስሰማ ይገርማችኋል፣ የራሴን ነው ያስታወሰኝ። አዎ እንደዚህ አይነት የሚሰራ ልጅ አለ እንደዚህ ደሞ እንዳንቺ ማነው ጀማ አቻሽ ለፋ ይመችሽ ማለት በቃ መጣልኝ፣ ሰውዬው መጣልኝ። እስኪ ያስታወሰ ኮሜንት ላይ ፎቶውን እስኪ የሱ ነው ይመች ከእንትኖቹ ከቢፎቹ ምልልሶች ሱራጃ ምርጥ ነው። እግዚአብሔር አረዳ ነው። ከልጅነትን ጀምር የት ሰፈር ልጅ ነህ? ሆስፒታል ነው የተወለድከው? ቤት? እኔ ቤት ውስጥ ነው። በጣም የሚገርም ነው። እኔ አሁን እኔ ስም ማነው? ሙሉ ቀን ነው። ሙሉ ቀን መለሰ ነው ያለው። ሌሊት ነው የተወለድኩት። ሌሊት 8 ሰዓት ባይዘው ቢኪ ሰላም ሊል ነበር። ሰላም በል ብዬ ነይ ሰላም በል ሰላም ሊል ነበር። በቤት ውስጥ እኔ አይደለም እግዚአብሔር ሰላም እንትን ነው እኮ ምን መሰለህ ለመጣ ይሄ ነው ሰላም ሊለው ምን መሰላችሁ ባለፈውም እንዲህ አይነት አሁን ለሜሞሪስ ታሪክ ነው መሰለኝ። አሁን እኛ በድምጻ የአይነ ስውራ ጨብጠኝ ምናምን ነው የሚባለው። አዎ በቃ ከዚህ በኋላ አሳውቃለሁ። አዎ ለሌሎችም እንደዛ ነው። እኔ አሳውቃለሁ። አዎ እንደዛ ሲሆን ወይዘው ልምድ ነው። ወይኔ ሼም ያስቆራል። የፈጠነት የተቀደደባት መስለኝ እጁ እንደዚህ ያለ ነው ማለት ጀርመን በጣም ነው ያከከው። ረጅም ሲያክ ነበር እንደዚህ እንዴት ነው ምናምን ብሎ ግን ቤት ውስጥ ነው የተወለድከው? ቤት ውስጥ ነው። ሌሊት 8 ሰዓት እያለ ሌሊት 8 ሰዓት ተወለድኩና አዳምጥ እንጂ ምጥም ምናምን አላስቸገርኳት። ማዘር ስትናገር ወዲያው ነው በቃ ሽሮ ሜዳ ነው ከቻሳ ነው ራፕ እያረከ እንደዛ ነው መሰለኝ በፍጥነት የፈጠነ እና ጧት ነው ማዘር መውለዷን ሁሉ ያወቁት። አዋላጅ ምናምን ሁሉ ሳይባል በቃ ተወለደ ማለት ነው። ከዛ ያው ራፕን እያንቀሳቀሰው ይገኛል። እንደዛ ነው እንግዲህ። እና ቤተሰቦቻችን እንዴት ነበረ? ቪዲዮቻችንን ጨርሰናል። እንግዲህ ከዚህ በኋላ ያሉት ቪዲዮቻችንን እንግዲህ የምታዩት በቀጣይ ሳምንት ሊሆን ነው ማለት ነው። እንግዲህ አዳዲስ ነገሮች ሲኖሩ እንደተለመደው እያመጣን እንለቅላችኋለን። እንግዲህ እስከዛው ድረስ ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ስለቆያችሁ እናመሰግናለን። እንወዳችኋለን።